ዋትስአፕ ዩቲዩብ እንደምን አላችሁ? ዛሬ ደግሞ በሌላ ባበደ ጨርቁን በጣለ ቪዲዮ ከች ብለናል። በጣም ጠፍተናል በአንዳንድ ጉዳዮች ምክንያት ረጅም ጊዜ ሆኖናል ቪዲዮ ከሰራን። አሁን ግን ተመልሰን ከች ብለናል። ዛሬ እንግዲህ ቪዲዮ ላይ እንዳያችሁት አይፎን 17 ፕሮ ማክስ ልንገዛ ነው ማለት ነው። ስለዚህ አሁን መኪናችንን አቁመን ወደዛ ልንገባ ነው። ከዛ በኋላ ውስጥ የሚኖረውን ነገር ምናምን አሳያችኋለሁ። እየገባው መቅረጽ ስለማልችል ከገባው በኋላ ውስጥ ለመቅረጽ እሞክራለሁ። ሰው ወደ ቪዲዮ እንሄዳለን ማለት ነው። ይመቻችሁ። ሶ ጋይስ አሁን ደርሰናል እዛ የምንገዛበት ቦታ እና አይፎን 17 እያየሁት ነበረ። እኔ ለመግዛት የወሰንኩት ይሄኛውን ነው፣ ሲልቨሩን ማለት ነው። ስለዚህ ኦሬንጁ ይፋፋቃልና ከለር ይቀየራል አይነት ነገር ነው። ስለዚህ ይሄኛውን ለመግዛት ወሰንኩ። ይሄው አለ እዚህ ጋር እንደምታዩት። ሶ አብረን አንቦክስ እናደርገዋለን ማለት ነው። የዋጋውን ነገር መጨረሻ ላይ እናወራለን። ስለዚህ አብረን አንቦክስ እናደርገዋለን። አልከፈታል አለ ምሳገተ ተከፈተ ማለት ነው። ስለዚህ እንልጠዋለን። አስጠጊውና ሹፌያቸው ዲፍ በጉጉት በስማ ያምራል። ግን አንተ ጽድት ያለ ነው። it's great. So guys እዚህ ጋር ለስልክ ቤቱ ፕሮሞሽን መውሰድ ስላለበት ፎቶ እየወሰደ ነበር። ባስማ ይሄንን ይመስላል። እኔ በጣም ወድጄዋለሁ። ጽድት ያለ ነው፣ የሆነ ሙልት ያለ ነገር ነው። ስለዚህ እንልጠዋለን ማለት ነው። አሁን ደግሞ በስመ አብ አይፎን 17 ይላል ማለት ነው። አይፎን 17 በስተመጨረሻ እጃችን ገብቷል። በቃ አልተቻለም እኛ። ስለዚህ እንክፈተው። አሁን ያለው ፊሊንግ ጋይስ ምንም አይዲያ የላችሁም። በቃ ጽድት ያለ ስሜት ነው እየተሰማኝ ያለው። እንከፍተውና እንግዲህ እየከፈተ ነው። ስክሪኑ ጽዳቱ ምኑ እንዴት እንደሚጸዳ ጠጋ አድርጊ ነው ወደዚህ አንቺ ላሳያቸው ነው። ይሄን ይመስላል ማለት ነው ሲከፍት እንግዲህ ሰው ጋይስ እየከፈተ ነው አሁን እንግዲህ ያው ከፍቷል ማለት ነው። ሰውጭ በቻይንኛ እንክፈተው በእንግሊዝኛ ይሻላል። በእንግሊዝኛ ያይጋለ ዲኔ ያለቅ እንዴት እንደሚከፈት አቲም ኮኔክሽን ይፈልግ ይሁን። በስመ አብ ኮንቲኒዩም በለው ዝም ብለን እጄን ሼክ እያደረገ ነው ጋይስ። ምን እንደሆነ አላውቅም። ሴት አፕ ዊዛውት አናዘር ዲቫይስ
ዋይፋይ ይጠይቃል ማለት ነው። Can I have your Wi-Fi? Yes, check it. That's iPhone X. iPhone X doesn't have a password? No, it just zero. Put 0 8 times. 1, 2, 3, 4, 5, 6, 7, 8. So ምን ተሰማሽ? ያምራል። ሲታይ ከላይ እየከፈተ ነው። አሁን በአካል ያምራል ከእንትኑ በላይ another level ማለት ነው። ይሄ ለምንድን ነው እንደዚህ? አፕዴት ሌተር አልኩት፣ ከዛ ኮንቲኒው አልኩት። ምንም አይዲያው የላችሁም። ሴትአፕ ሌተር ስለዚህ ፓስወርድ ምናምን እያስገባው ነው። አሁን እንትን እያለልኝ ነው። ትራንስፈር እንዲያደርግልኝ አሁን ልስጠውና ሙሉ ፋይሌን ከዚህኛው ላይ ትራንስፈር ያደርገዋል ማለት ነው። ጋይስ ጽድት ያለ አይፎን የገዛሁት። ይሄ መግዛት ከፈለጋችሁ እንደዚህ አይነት አይፎን ነገር በጣም ትረስትድ የሆነ ስቶር ከፈለጋችሁ ኮኪ ታወር መታችሁ ቁጥር እንትኑን አስቀምጥላችኋለሁ ከታች። ከዛ መታችሁ የሚገርም ልጅ አለ ከሱ መግዛት ትችላላችሁ ማለት ነው። ስለዚህ በጣም ታማኝ ነው። እኔ ከዚህ በፊት አይፎን 15ንም ስገዛ ከሱ ነው የገዛሁት። አሁንም ወደ 7 ስቀይር ከሱ ነው። በጣም ታማኝ ልጅ ነው እና ሪኮመንድ አደርጋችኋለሁ መታችሁ እዚህ እንድገዙ። የት ዩጋንዳ ካምፓላ ላላችሁ ሰዎች ማለት ነው። 09080 Yeah. Do I have to unlock? Yeah. Okay. Yeah. ፋይሌን እያስተላለፈልኝ ነው። እኔ በኢሲሙ ነው የገዛሁት። ኢሲሙ አሪፍ ስለሆነ በኢሲም ነው የገዛሁት። አይ ዶንት ኖ ምን ኳሊቲው ቀንሶብኛል። ይሄ ዲጂአይ ዛሬ ምን እንደሆነ ነው እየመሰለኝ ነው። ከኋላይም በነገሩ ብዙ ላይት ስላለም ሊሆን ይችላል አላውቅም። እዚህን ካሜራ ይችላል አራችንም መመክላት እና ይሄ ነው ስቶሩ። መታችሁ እዚህ መግዛት ትችላላችሁ የምትፈልጉትን። በደ ነው በጣም እኔ ሪኮመንድ አድርጋለሁ። እና ይሄንን ይመስላል። እስቲ ፋይል ከተላለፈልን በኋላ ምናምን የካሜራውን ያለውን ነገር አንዳንድ ነገሩን አሳያችኋለሁ። ከኔ ጋር አብራችሁ ቆዩ። ይመቻችሁ። ሰው ከቨር ደግሞ ይሄንን ነበር ያሰብኩት። እኔ ጥቁሩን ያሰብኩት ያምራል የምትሉትን እንትን አስቀምጡልኝ ኮመንት ላይ። ግን ይሄን በጥቁሩ ነበር ያሰብኩት። ሲልቨር ስለሆነ ምናልባት ትንሽ አሪፍ ይሆናል ምናምን ብዬ ማለት ነው። እናንተ ግን እንትን የምትሉትን አስቀምጡልኝ ኮመንት ላይ። ይሁን ደግሞ አለው የራሱ ኬብል አለው ቦክስ ውስጥ የራሱ የሆነ ኬብል አለው። ጽድት ያለ ኬብል ማለት ነው። ጋይስ በጣም ይቅርታ ሌንስ የሆነ ሌንስ ነበርና ሰፋ እንዲል ብዬ አንግሉ ይሄንን ሌንስ አድርጌበት ኳሊቲው ቀንሶ የነበረው ለዛ። ምክንያቱም ይሄ በእጅ ተነካክቶ ነበር ኳሊቲው ቀንሶ የነበረው ለዛ ነው። እጅ ካሜራችን እንደዚህ ነው ማለት ነው። ጽድት ያለ ከለር ነው ያለው ለዛ ነው። አንቦክሱ እንግዲህ በዛ ሆኗል። ምንም ማድረግ አይቻልም። ድጋሚ ወይ ደግሞ ሁለተኛውን ይሄኛውን አንቦክስ እናድርገው እንዴ? ሁለተኛውን ንክፈት፣ ሁለተኛውን ይሄንን አንቦክስ እናድርገዋለን ወይ ደግሞ እና እንደዛ ሆኗል። መጥፎ አይመስለኝም ጥራቱ። ስሾፎ ግን እንደዚህ በጣም ጥርት ያለ አይደለም። ይሄ ሁሉ ያንተ ስራ ነው አይደለም? እንዴት እያለኝ ነበር እሱ። ምን ያደርግልሃል እሱ ብቻህን አይደለህ እንዴ ምናምን እያለኝ ነበር። ሰው የሚለኝን ባለመስማቴ ምክንያት የተፈጠረ
የቴክኒክ ችግር ነው። እናስተካክሏለን። ኤቲዩን ስንገዛ እናስተካክሏለን። yes i ትራንስፈር እየተደረገ ነው። ፋይል 1 hour ይላል። ፋይልን ትራንስፈር እያስደረጉ ነው። አዲሱ አይፎን 7 ያችን ይህን ይመስላል። እዛ ቁጭ ብለናል እስካሁን ጋይስ። በጣም ነው የሚቆየው ይሄ ደቂቃ በጣም ይቆያል። 1 ሰዓት ብሎ ነበር እንግዲህ እስካሁን ቁጭ ብለን እየጠበቅን ነው። እንትን እያለ አይደለም ፋይል ለማስተላለፍ በቃ ቴክስ ታይም። ይኸውላችሁ ላሳያችሁ። እና ቁጭ ብለን እየጠበቅን ነው። እሱ ምንም አማራጭ የለም። ስልክ ከመግዛት እና አይፎን ከመግዛት ውስጥ የሚያደክማችን ያኛው 256 ጂቢ ነው። 256 ጂቢ ነው ሙሉ ነው። በቃ ፉል ሆኖብኝ ነበር። አሁን ወደዚህ ሲተላለፍ 256 ጂቢ ነው የሚተላለፈው ማለት ነው። ሰው በጣም እንትን ነው፣ ብዙ ነው፣ ትንሽ አይደለም። ያኛው 500 ምናምን እና እየጠበቅን ነው። ስንጨርስ ወተን ካሜራውን እናሳያችኋለን ምናምን፣ ስለ ዋጋ እናወራለን ምናምን። ስቴይ ዊዝ አስ። ሶ ጋይስ ፋይናሊ ጨረስን። ይሄንን ይመስላል። ፋይሎች እንዳለ ተላልፎልኛል። የተወሰኑ አፕሊኬሽኖች ብቻ ዳውንሎድ መሆን ነው የሚቀሩት። ይሄንን ይመስላል። ጥቁር ከቨር አደረግኩበት። ጥቁር ከቨር አድርጌበት እዚህ ካሜራው ላይ የሆነ እንትን እንደ ሴፍቲ ነገር አስለጠፍኩበት። ሰው ይሄንን ይመስላል ማለት ነው። አይፎን 17 ፕሮ ማክስ። ስለዚህ ካሜራውን ደግሞ አሳያችኋለሁ ማለት ነው። ወደ ቤት ልሄድና አሁን እዚህ ረዥም ደቂቃ ቢያንስ ከ3 ሰዓት ምናምን በኋላ በላይ ነው የቆየ ነው። ከ3 ሰዓት በላይ ፋይል እስኪተላለፍ እስኪል ምናምን ድረስ። ስለዚህ አሁን ሄደን ወደ ቤት ደግሞ ካሜራውን ጥራት ምናምን ሌላውን ነገር እናየዋለን። ምክንያቱም ሙሉ በሙሉ ዳውንሎድ አድርገን መጨረስ ማለት ነው። ሰው እዛ እንገናኛለን። ሰው ጋይስ ቤት ገብቻ አሁን ልብስ ቀይሬ ምናምን የካሜራውን ሁኔታ ላሳያችሁ ነው። የፀጉሬን ነገር እርሱት። ይኸውላችሁ ካሜራው ጋይስ። ኦ ማይ ጋድ እዚህ ላይ እንደውም አይታይም። በጣም ጽድት ያለ ነው። ዙሙን ደግሞ ይዩት ጋይስ። ዙሙን ይዩት ጋይስ። ኧረ ገባን ማንኳኳት ነው የቀረን። ዙሙ ሌላ ታሪክ ነው ጋይስ። ቪዲዮ ላይም እንደምታዩት ነው። በቃ እንደውም አይታይም፣ እዚህ ላይ እንደውም አይታይም። በቃ ጥራቱ በስማ ሶ ሰልፊ ሲሆን ደግሞ ምን በቃ አሁን በዚህ ሊቀረጽ የሚችለው ቪዲዮ ጋይስ ምንም አይዲያው የላችሁም። በቃ እና የካሜራው ጉዳይ በቃ በጣም ጽድት ያለ ነው። ኤኒዌይስ ጋይስ እንግዲህ አይፎን 7 ያችንን ሸምተናል ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበረ። በሌላ እንደዚህ ባባበደ ቪዲዮዎች እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሰፖርት እንድታደርጉን። አይኖ እየቆየው ነው ፖስት እያደረግኩ ያለሁት አንዳንድ ነገሮችን እያስተካከልኩ ስለሆነ ከዚህ በኋላ ግን ባገኘሁት አጋጣሚ ኤዲት እያደረግኩ በስልኬም ቢሆን ፖስት ለማድረግ እሞክራለሁ። እስከዛው ድረስ ሰላም ሁኑ።